ሰላም ዛሬ በሌላ ተመልሼ መጥቻለሁ። ዛሬ ደግሞ ሀረር ላይ ያለነው ከሀረር ተነስተን ወደ ጉርሱም አድረን ከሌሊቱ 10 ሰዓት ላይ ወደ ቁንዱዶ ማውንቴን እንወጣለን። ቁንዱዶ ማውንቴን አሪፍ ቪዎችን እናያለን። የሜዳ ፈረሶችም አሉ። እስቲ አንድ ላይ ጉዟችንን እንሂድ። ይህንን ቪዲዮ ላይክ እና ሼር፣ ሰብስክራይብ ያደርጋችሁ ቤተሰቦች ሁሉ እናመሰግናለን። እንጓዝ። ጋይስ እንግዲህ ያው ጉርሱም ገብተናል። ጉርሱም በሰላም ገብተናል። ያረጋችሁ ይሄንን ቤት ፎሎ ላይክ አርጉ የቃሊቲ ፋሚሊያንስ እሱን ደግሞ ነቢል ጆርዳን ብሎግሬስ ኢንቨስት አድርገን ነው ይሄን ሁሉ እየተጓዝን ያለውና ላይክ አርጉ። ረዳታችን ነች ማን ይመች። ፎሎ ያረጋችሁ ተከታተሉ። ይመቻችሁ። ያው እንቅልፋችን ከሌሊቱ 10 ሰዓት ላይ ተነስተን ከብዙ እረፍቶች በኋላ ተመልሰናል። ጉዟችን ከሌሊቱ 10 ሰዓት ነው። ወደ ቁንዱዶ ማውንቴን ልንወጣ ነው። ደብሊው ነው ተለምዶ ስሙ ደብሊው ተራራ ይባላል። ሰርች ማድረግ ትችላላችሁ። በእናትህ ላይ በጣም ያበደ ቦታ ነውና አርጋችሁ ቁንዱዶ ማውንቴን ብላችሁ በጣም የሚገርም ቦታ ነው። ሜዳ ፈረሶቹን በጣም ያምራሉ እና ዳገቱ ላይ ሆናችሁ ደግሞ ሆነ ዳመና ወደታችሁበት ዳመና ወደታችሁ እያንዳንዱን እኮ እናሳያቸዋለን። እስኪ እንሂድ። መኪናችን እየመጣ ነው። ማውንቴን ላይ ነው የምንሄደው። ማውንቴን ገና እንሄድ ነው። በመሀል ሌሊት 10 ሰዓት ነበር የወጣ ነው እና መኪና ተበላሸብንና በባጃጅ ማለት ነው ወደ 30 ደቂቃ የሚሆን መንገድ ተጉዘን ተበላሸች። ጎማ ተኛበት። ከዛ እስካሁን ቢያንስ የ2 ሰዓት ተኩል መንገድ ተጉዘናል። ከፊታችን ደግሞ የ2 ሰዓት ተኩል ድጋሚ ይቀረናል እና አውራችሁ ያሉትን ነገሮች እንዳለ ያስቀምጣችሁ ይላል። ተከታተሉ። በጣም ደህና ነኝ። እንዲህ እየሮጥኩ እንዳለው እና ሲጓተት ወጣና እንዳይ ተሸከሸኩ ነበር። ወደፊት ነው ደስ የሚለው ደግሞ ወጣ ቅዝቃዜው ምን ድካም የለም። ሙቀት ቢሆን ኖሮ ነበር በጣም ይደስ ነው። ታጥፊ አርፍ ላይ ያለ ነው ግሪያስ ላይ ያጣው ሲንጋ ነገር እንደተማ ያዙ
እየተቃረበን ነው። ማለት የቁንድዶ ማውንቴን እየወጣን ያለው ነው። ቢያንስ የአንድ ሰዓት እንግዲህ ጋርና ቁንድዶ ይላል። ማውንቴን ቁንድዶ በተለምዶ ዶብሊ ተራራ ብሎ የሚጠራው ምሳሌ ያለ ነው። ታያቸዋል። ማውንቴኑ ላይ እየተቃረብን ነው ጋይስ። ኢታሙ የረስታውስ ነው። አሁን እስካሁን እያማረርኩ እንደነበረ እያያችሁኝ ነው። ግን አሁን ይህን ደረጃ ላይ ስደርስ በቃ መንፈሴ ተጓዝ ትለኛለች እና እያልሽ ይዩት እየደረሰ ነው። በስተመጨረሻ ፈርሶች ማውንቴን ጫፍ ላይ ወጥተናል። ፈረሶችን እዚያው የጎን ፈረሶች ሄጄ አሳያቸውና Habibi, come to Kundudo Mountain. እንዴት እንደሚያምር በዚህ በኩል አሁን ሳማር ነበር አይታችሁኛል አይደለም? ግን በቃ ቦታው ላይ ስደርስ መንፈሴ ሁላ ታደሰ ነው ማለት ሌላ ዓለም የሚመስለው ሌላ ዓለም
ኢትዮጵያ ውስጥ ነው ያለነው።